ታዋቂው የቶክ ሾው አቅራቢውና አርቲስት ሰይፉ ፋንታሁን በቅርቡ በሞት የተለየውን የአርቲስት የነጻነት ወርቅነህ ሥርዓተ ቀብር ላይ ንግግር እንዲያደርግ ተጋብዞ ፈቃደኛ ለመሆኑ ብዙዎቻችንን አነጋግሮ ነበር። ሆኖም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይህንን ጉዳይ አስመልክቶ ባወጣው መረጃ ከዝምታው በስተጀርባ ያለውን አስገራሚ እውነታና የሰይፉን ያልተጋለጠ ማንነት ይፋ አድርጓል። ቴዎድሮስ በጽሑፉ እንዳረጋገጠው ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በሕይወት እንዲቆይ ከማንም በላይ ከፍተኛ ጥረት ሲያደርግ ከነበሩት ጥቂት ሰዎች መካከል አንዱ ነው። ከአንድ ዓመት በፊት አርቲስት ነጻነት ለሕክምና ወደ ህንድ ሲጓዝ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ የሚገመት ድጋፍ አድርጓል። በቅርቡም ነጻነት ሲታመም ሰይፉ ከውጭ ሀገር ከአሜሪካ ዶክተር በማስመጣትና አስፈላጊውን ወጪ በመሸፈን አርቲስቱ እንዲድን የተቻለውን ሁሉ አድርጓል። ደራሲው እንዳስነበበው ሰይፉ ለነጻነት የሚያስፈልገውን ሁሉ ወጪ እኔ አመጣለሁ፣ አንተ ብቻ ተረጋግተህ ሕክምናን ተከታተል በማለት በተደጋጋሚ ሲለምንና ሲደግፍ ነበር። ሰይፉ ለምን አልተናገረም? በቀብሩ ዕለት ሰይፉ ወደ መድረክ ወጥቶ ንግግር ያላደረገበት ምክንያት የንቀት ወይም የቸልተኝነት ሳይሆን ጥልቅ የሆነ የልብ ስብራትና ቁጭት ውስጥ በመሆን ቴዎድሮስ ገልጿል። ሰይፉና ጥቂት ወዳጆቹ የትናንቱን የቀብር ዕለት እንዳይመጣ አቅማቸው የፈቀደውንና ከዚያ በላይ አድርገዋል ያለው ጸሐፊው የልፋታቸውን ውጤት መና ቀርቶ አርቲስቱ በማረፉ የተሰማቸውን ጥልቅ ሐዘንና ቁጭት ዝምታን እንዲመርጡ እንዳደረጋቸው አመላክቷል። ጋዜጠኛ ቴዎድሮስ የሰይፉን ስብዕና ሲገልጽ ሰይፉ ቧልተኛ ቢመስልም በድብቅ የእውነት ክርስትናን የሚኖር ሰው ነው ብሏል። ብዙውን ጊዜ እርዳታ ሲያደርግ ከአሜሪካ አንድ ወዳጄ ላከው ነው፣ ስሜ አይጠቀስ ብሏል በማለት የራሱን ገንዘብ ለሌላ ሰው ስም ሰጥቶ የሚረዳ የሰውን ክብር የማይነካና በችግር ላይ የማይጨፍር ሰው መሆኑ ተመስክሮለታል። ብዙዎች እንዲሆን የፈለጉት ባለመሆኑ ልባቸው ተሰብሯል ይመስለኛል። ቁጭት ይኖርባቸዋል። ጸጸት ግን ሌሎች ጋር እንጂ እነሱ ጋር የለም። ሰይፉ ፋንታሁንን ወደ መድረክ አስወጥቶ ያላናገረው ይህ ቁጭት ይመስለኛል። ልፋቱ መና መቅረቱ ያሰበው አለመሆኑ ይሆናል ወይም ሌላ ይሆናል። ብቻ ሰይፉ ፋንታሁንና ሌሎች ጥቂት ወዳጆቹ ዛሬ የነጻነት ወርቅነህ ቀብር እንዳይሆን የቻለውን ያህል ከዚያም አለፈ ብሎ አድርጓል። ባይጸጽተውም ግን ይቆጨዋል። ያሰቡት የሞከሩት ሳይሆን ሲቀር ይቆጫል። ሰይፉም ሊቆጨው ይችላል። እንዲህ ማድረግ ሲገባኝ አላደረኩም ወይም ማድረግ ሳይገባኝ አድርጌያለሁ የማለት ጸጸት ግን አይኖርበትም። ሌሎች ደግሞ በአንጻሩ ጸጸት ይኖርባቸው ይሆናል። እሱ ይቆይ። ወዳጄ ሰይፉ ፋንታሁን ለነጻነት ወርቅነህ አድርገ ላልተናገርከው፣ ለሌሎች በሚስጥር ደብቀ ለምታደርገው ሁሉ ከልብ እናመሰግናለን። ጸሐፊው ሲያጠቃልልም በቀብራችሁ ላይ ማቅ ለብሰው ከተገኙት ይልቅ ሳትሞቱ በሕይወት እያላችሁ የደረሱላችሁ እና ዝም ያሉት የእናንተ ጠቃሚ ወዳጆች ናቸው ሲል አስተማሪ መልእክቱን አስተላልፏል። እኛም ቸር ቆዩ እያልን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። መልካም ቀን፣ መልካም ሳምንት።